ዓለም ገና በጨለማ ውስጥ ሳለች ስልጣኔ ገና ሳይወለድ አንድ ግዙፍ ወንዝ በምድረ በዳ ላይ መስመር እየቀደደ ይፈስ ነበር። አባይ። አባይ ለጥንት ግብፃውያን አምላክ፣ ለኢትዮጵያውያን የገነት ወንዝ፣ ለሳይንቲስቶች ደግሞ የጂኦግራፊ እንቆቅልሽ ነው። ነገር ግን ስለ ወንዝ የምናውቀው ነገር ምን ያህል ነው? ለምንስ ነበር ለሺህ ዓመታት የአባይ ምንጭ ለአውሮፓውያን እንደ ትልቅ ምስጢር ተቆጥሮ የቆየው? ዛሬ በታሪክ መጻሕፍት የማይነገሩትን ሳይንስ ግራ የተጋባባቸውንና በአባይ ወንዝ ዙሪያ ያሉትን አስገራሚ ምስጢሮች ከምንጩ እስከ መድረሻው እንፈትሻለን። ታሪካችን የሚጀምረው ከኢትዮጵያ ከፍተኛ ተራሮች ነው። ጥቁር አባይ ወይም አብይ ለዘመናት ኢትዮጵያውያን አባይን ከኤደ ገነት እንደሚወጣ ቅዱስ ወንዝ አድርገው ያዩት ነበር። አውሮፓውያን የአባይን ምንጭ ለማግኘት ለ2000 ዓመታት ደክመዋል። ታላቁ እስክንድርና ኒሮ ሳይቀሩ የአባይን ምንጭ ያገኘ የዓለምን ምስጢር አገኘ ብለው ያምኑ ነበር። እዚህ ጋር ግን አንድ ትልቅ ምስጢር አለ። የአባይ እርግማን። በጥንት ዘመን የአባይን ምንጭ ለመፈለግ የሄዱ አሳሾች በሙሉ በሕይወት እንደማይመለሱ ይታመን ነበር። የወንዙ መንፈስ ምንጩን ለማንም አይገልጥም የሚለው እምነት ለአውሮፓውያን ትልቅ ፍርሃት ነበር። ነገር ግን ኢትዮጵያ ውስጥ ያለው ግሽ አባይ የተባለው ምንጭ ዛሬም ድረስ በብዙዎች ዘንድ እንደ ፈዋሽ ጸበል ይቆጠራል። በሐይቁ ላይ ያሉት ጥንታዊ ገዳማት ደግሞ የወንዙ መንፈሳዊ ጠባቂዎች ተደርገው ይወሰዳሉ። ሌላኛው አስገራሚ ምስጢር የሚገኘው ደግሞ ካርቱም ላይ ነው። እዚህ ጋር ሁለቱ የተለያዩ ወንዞች ይገናኛሉ፣ ነጭ አባይና ጥቁር አባይ። ምስጢሩ ያለው እዚህ ጋር ነው። ሁለቱ ወንዞች ሲገናኙ ወዲያውኑ አይቀላቀሉም። የየራሳቸውን ቀለም ይዘው ለተወሰኑ ኪሎ ሜትሮች ጎን ለጎን ይፈሳሉ። የኢትዮጵያው ጥቁር አባይ እጅግ ኃይለኛና ደለል የተሸከመ ስለሆነ የረጋውን ነጭ አባይ ገፍትሮት ያልፋል። ሌላው የማይነገረው ምስጢር አባይ ከኢትዮጵያ ተራሮች ደለል ብቻ ሳይሆን የወርቅ አሸዋ ይዞ እንደሚጓዝ በታሪክ መነገሩ ነው። ለጥንታዊው የኩሽና የግብጽ ስልጣኔ የሀብት ምንጭ የሆነው ይኸው የወንዙ ስጦታ ነበር። አባይ በዓለም ላይ ካሉ ወንዞች ሁሉ ለየት የሚያደርገው የበረሃ ተጓዥ መሆኑ ነው። ለ2500 ኪሎ ሜትሮች ያህል ምንም አይነት ገንባር ወንዝ ሳያገኝ በዚያ ቃጠሎ በበዛበት የሰሃራ በረሃ ውስጥ እየፈሰሰ ሳይተን ግብጽ መድረሱ ትልቅ ተአምር ነው። ጥንት ግብፃውያን ወንዙ ለመለካት ኒሎሜትር የተባለ ድንቅ መሳሪያ ሰርተው ነበር። የሚገርመው ግን ግብጽ ውስጥ ዝናብ ሳይዘንብ ወንዙ ለምን ይሞላል የሚለውን ጥያቄ ለሺህ ዓመታት የቆየ እንቆቅልሽ ነበር። ሚስጥሩ ያለው ግን በሺህ ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የክረምት ዝናብ ላይ መሆኑ ዓለም ዘግይቶ ነው የተረዳው። አባይ ውብ ብቻ አይደለም፣ ጨካኝም ነው። በወንዙ ውስጥ የሚኖሩት የናይል አዞዎች እስከ 6 ሜትር ርዝመትና 700 ኪሎ ግራም ክብደት ይኖራቸዋል። ጥንት ግብፃውያን ሶቤክ የሚባል የአዞ አምላክ ያመልኩ የነበረው ለዚህ ነው። ከዚህ በተጨማሪም በአባይ ወንዝ ውስጥ መርከብ ሰሚጦ ወይም የግዙፍ የውሃ አውሬዎች እንዳሉ በታሪክ ይነገራል። ወንዙን ለማቋረጥ የሞከሩ ብዙ አሳሾች በእነዚህ አራዊትና በወንዙ ኃይለኛ ሞገድ ተበልተዋል። በኢትዮጵያ በኩል ያለው የአባይ ሸለቆ እጅግ ጥልቅ ከመሆኑ የተነሳ ዛሬም ድረስ በሰው እግር ያልተረገጡና ምስጢራዊ ዋሻዎች ያሉበት ያልተገራ ምድር ነው። በታሪክ መጻሕፍት የማይነገረው ሌላው ምስጢር በ1920ዎቹ አፄ ኃይለ ሥላሴ አባይን ለመገደብ ያደረጉት ሙከራ ነው። ንጉሱ አውሮፓውያኑ ሊከለክሏቸው እንደሚችሉ ስላወቁ ከአሜሪካ ጥቁር መሐንዲሶችን ቀጥረው ጥናት አስጀመሩ። ጥቁር አገር አባይን ለመገደብ አትችልም የሚለውን ትዕቢት ለመስበር የተጀመረው ያህል ዛሬ ለምናየው ታላቁ የህዳሴ ግድብ መንፈሳዊ መሰረት ነበር። ዛሬ አባይ የፖለቲካና የኃይል ምንጭ ሆኗል። ይህ ግድብ በአፍሪካ ትልቁ ሲሆን የአባይን ኃይል ወደ ኤሌክትሪክ በመቀየር በሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመቀየር ታቅዶ የተሰራ ነው። አባይ አንድ ቀን ይገደባል የሚለውን የጥንት ኢትዮጵያውያን ትንቢት ዛሬ በአይናችን እየታየ ነው።
ከኢትዮጵያ ተራሮች የተነሳው አባይ ጉዞውን የሚጨርሰው በሜዲትራኒያን ባህር ውስጥ ነው። 6650 ኪሎ ሜትሮችን ተጉዞ ስልጣኔዎችን መስርቶና ሚስጥራትን አቅፎ ባህር ውስጥ ይገባል። አባይ የጥንትና የዘመናዊ ዓለም ድልድይ ነው። ውድ ተመልካቾቻችን ዛሬ ካየናቸው የአባይ ሚስጥራት መካከል እናንተን ይበልጥ የገረማችሁ የትኛው ነው? መርከብ ሰሚጦ ወይንስ የጥቁሩ መሐንዲሶቹ ታሪክ? ከዚህ በፊት የሰማችሁት ሌላ አስገራሚ ታሪክ ካለ ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።